ኢትዮጵያ ታበጽዶ አበግዚያት ተብሎ የተነገረላት ዳዊት ብቻ ነቢያት ሁሉ የተናገሩላት ናት። መጀመሪያ ዓለም ስትፈጠር ኢትዮጵያ ተብላ የተጠራችው በምን አገኘሁት? መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ላይ 13 ቁጥር ላይ የማንም ስም ሳይጠራ ኢትዮጵያ አባይ ነው የተጠራው። አባይ ተሷ ተነስቶ ዓለምን ሲያረካ መኖሩ ውለታዋ ሳይታወቅለት እንደዚህ ያለችው ሀገር እነ ተክለ ሃይማኖትን የወለደች እነ አቡነ ሀብተ ማርያምን የወለደች እነ ያሬድን የወለደች እነ አባ ጊዮርጊስ ዘጋስጫን የወለደች ኢትዮጵያ ተመሳሳይ አገር የሌላት ተዋሕዶ ሃይማኖትን አጥብቃ ጠብቃ የኖረች ውሸት የማይታወቅባት እውነት የተለገለባት ትልቅ አገራችን በምንኩስና ላይ ጠፋችሁ። ምንኩስና መንኖ መጥፋት ነበረ። መንኩሶ ሹመት ገባ። በዚህ ሞታች። እንግዲህ መነኮሰው ለሹመት ሆነ። የመነኩሴ ሥራ ሌላ የሥጋዊ ሰው ነው ሹመት የሚፈልግ። መነኩሴ የተባለ ከእህል ተከልክሎ እግዚአብሔርን እያመሰገነ ይህ ቀርቶ አሁን ምንኩስና በዛ። ምንኩስና ለሥጋ ሆነ። ከዚህ ላይ የኢትዮጵያ ክብር ተቀነሰ። ኢትዮጵያ የነ ተክለ ሃይማኖት ናት፣ የነ ያሬድና አባ ጊዮርጊስ ናት፣ የነ ኢየሱስ ሞዐ ናት፣ የሰንቶ ቅዱሳን እናት ኢትዮጵያ ዛሬ ልጆቿ ለወጡት ስራውን። ዋልባ የበቁ መነኩሴ ነበሩ አሉ። እዚያ ዘጉበት ምግባቸው ሲሄድላቸው ቆባቸውን ሁሉ ቀሪው በቆባቸው ይቀበላሉ አሉ። ሰው እንጂ አባ በት ይቀበሉት። አይ ልጆች የሚበሉበት ይሄ ነው፣ ወደፊት ያለ መነኮሰ መብያው ይሄ ነው ይሉ ነበር አሉ። ገንዘቡ በእነሱ ነው ያለው፣ ሹመቱ የእነሱ ነው። ተነሱ አጎንብሰን ምንኩስና ለነፍስ ነበር፣ ለሥጋ ተሆነ ወዲህ የኢትዮጵያ በረከት ጎሏል። የኢትዮጵያ ነገር እንግዲህ እግዚአብሔር ይመልሰው እንጂ በሰው አይመለስም። መጽሐፈ ነገሥት መጽሐፈ ሳሙኤል 1 ምዕራፍ 2 ከቁጥር 18 ነው ተጃ ጀምሮ እስከ 4 ምዕራፍ ይናገረዋል። በካህናቶች የመጣውን እነማን ናቸውና ካህናቶች? አፍኒ ፊናስ የኤሊ ልጆች። ኤሊ 40 ዓመት አገልግሎ ሲያረጅ ልጆቹ ተተኩ። ጉቦ በሉ። ካህኑን መሥዋዕት ቢሰዋውን ሰው እስከ ኤሊ ድረስ የነበረው መሥዋዕት ሲሰዋ ሲያመጣ ካህኑ ይባርክለታል። መሥዋዕቱ ሰውቶ ያበቃ ጊዜ ለካህኑ የሚሰጥ ሽንጥ ምን የሚባል የተመረጠ ሥጋ ያ ነው የሚሄድለት። የአፍኒ የፊናስ መላእክተኞች ግን ገና ሳይታረድ ይደርሳሉ። ረድቶ ለወል ይሉታል። ሲያርድ ለመወዳው መርጠው ሥጋውን ይዞት ይሄዳሉ። ዋቤው ሰሚያ ቃለ ውሆሙ ወሰሚያ ቃለ እግዚአብሔር ይላል። በዚህ አልቀረም ታቦተ ጽዮን ተማረከች። በዚህ አልቀረም ኤሊ ሞተ። በዚያው በእነሱ ደንግጦ ካህኑና ፊናስ ራሳቸው ሞቱ። እስራኤል ስንት እልፍ ሰው አለቀ። በማን? በካህኖቹ ኃጢአት። በካህን የመጣው አገርን ያጠፋል። ቤተ ክርስቲያን በደንብ ብትገለገል ዲያቆኑም፣ ቄሱም፣ መነኮሴውም፣ ጳጳሱም ሁሉም በተሰጠው እንደ ሕጉ ቢሰራ እግዚአብሔር አይለቀንም። ሁሉም ያልሰራ መሆኑ ማስረጃው አገሪቱ ያልነበረ መከራ ወደቀባት። ይህም የማን ኃጢአት ነው? የካህናት ነው። አንዱ ካህን እኔ ነኝ፣ እኔ ንጹሕ ነኝ አይደለም፣ አብሬ አልሰራውም፣ አልጠበቅንም የእግዚአብሔር ሕግ። ስለዚህ እግዚአብሔር ያመጣው ነው ይሄና የሞተ ሰው እንኳን አገር መግዛት መብል ተከልክሎ የሞተ ሰው እህል ይበላል እንዴ? ሞተ በቃ። አገረ ገዡ ሞት ሬሳው ገዥ ሆኖ እግዚአብሔርማ የምሕረት ባለቤቱ ይዞላል። እንደ ሳራችንማ ቢሆን የለንም ነበር እኮ። አንደኛ ሳይማር መመንኮስ ምን አመጣው? ደግሞ የተመነኮሰ ምንኩስና በትምህርት አይታገል። የተመነኮሰ ብቃት ነው። ብቃቱ አገር ማዳን ምሕረት ማምጣት ነበረ። ይህ ቀረ። በቤተ ክህነት ያለነው ሰው እውነት ባንሰራ ነው። እውነተኞች ብንሆን ምሕረት ነበር የሚመጣው። እውነቱን ለመናገር ከሆነ በእኛ ስህተት የመጣ ነው። እኛ ብንመለስ እውነተኞች ካህናቶች ብንሆን ተላይ እስከታች እውነት በሰጠነው ሥራ ብንጠበቅ የእግዚአብሔር ቃል እንደማይዛባ አውቃለሁኝ። እግዚአብሔር አድለው አያውቅም። እግዚአብሔር ሐሰት አይፈልግም። እግዚአብሔር ውሸት አይወድም። እውነት ብቻ ነው የሚፈልገው። በክርስቶስ ያመነ ሰው መነኮስኩ ብሎ ሹመት አይገባም። ለሹመቱ ለምንኩስና አይፈልግም። ምንኩስና የሚፈለጉ ለነፍሱ ነው። ጳጳሳቶች በጸሎታቸው ይጠብቃሉ አገርን። ስራቸው የሆነዋ ታዘው ነዋ። የእግዚአብሔር ባላደራዎች ዛሬ ቆቡም ማድረጉም እንደተያዙ ዳኝነት ቁጭ ነው። በሰዓቱ እንደኛው አብረን በልተን መነሳት ነው። ይሄ እንግዲህ እውነት በጠፋበት ጊዜ ምሕረት ቤት ይገኛል። እኔ በዚህም ጠላጠሮም የለኝ። እግዚአብሔር እንግዲህ ኢትዮጵያን ይቀርብበትን ቀን እሱ ያውቃል እንጂ አያያዙን እንደማየው ተሆነ ጥሩ አይታይም። አይ እግዚአብሔርን ማታለል እኮ ረገኝ እንዲህ ያለም ነገር አለ። በጣም ትልቅ መልእክት ነው አባታችን። የመጨረሻ ሰው ነው ውዳቂ። በጎ ሰርቼ ቢሆን መቼም ምሕረት ላይ ነበረ።